ውድ ቤተሰቦች ዛሬ ደግሞ በቅዱስ ዙሪያ ያንዣበቡት የጽዮንና የሰላም ጦርነት እንዲሁም በፋኖስና በኖላዊ መካከል ተደብቆ የነበረው ሚስጥር ማን እንዳወጣውና ለምን እንደወጣ በዝርዝር እንመለከታለን። በቅድሚያ ከጽዮንና ከቅዱስ እንጀምር። ጽዮን ያቺ ትዕቢታም፣ ያቺ ቀበጥ፣ ያቺ በፍቅር ላይ ስትቀልድ የነበረች ቅዱስ ከእግሯ ጫማ ስር ወድቆ ሲለምናት እንደዛ ታመናጭቀው የነበረች ለፍቅር ምንም ቦታ ያልነበራት ልጅ ዛሬ በፍቅርህ ወድቄያለሁ መጥቻለሁ ብላ ከስሩ ሄዳ ወድቃለች። እንግዲህ ይሄ ምናልባት በሁለት መንገድ ልናየው እንችላለን። አንደኛ እውነት ጽዮን ለፍቅር እጅ ሰጥታ ይሆን ወይስ ከጀርባ ምን አስባ? ሌላኛ ደግሞ ሰላም እንደ አዲስ ከጽዮን ጋር ጦርነት ከፍታ ቅዱስን ለራሷ ለማድረግ ጀምራለች። ከሁለቱም ጀርባ ግን በትክክል ለፍቅር የቆመ የማይመስል ነገር እየታየን፣ ሰላምም ጽዮንን ለማስቀየም፣ ጽዮን ደግሞ ቅዱስን እንደ አዲስ የራቃትን የረሳትን ፍቅሩን መልሳ ከእግሯ ጫማ ስር ለመጣል አስበው እያደረጉት ያለውን ትንቅንቅ እናያለን። እንግዲህ እንደምታዩት ጽዮን ወድጃለሁ ብላ ሄዳ ብታናግረውም እሱ ግን ያ በፊት ላይ የነበረው ፍቅሩ እንደሌለ አሁን ከሁሉም ነገር እንደወጣ ሲነግራት በጥፊም ለመምታት እንደቃጣችው በግልጽ ተመልክተናል። እሱ በኩራት በልበ ሙሉነት እርር ድብን እንድትል አድርጎ እጇን ይዞ ተከላክሎ ጥሏት ሲሄድ አይተናል። እንግዲህ ቤተሰቦች ሰላም ደግሞ እንደ አዲስ ሀገር ሽቶባት ከጽዮን ፊት ሳይቀር ቅዱስን አፈቅርሃለሁ ብላ በግልጽ ስትናገር ሰምተናል፣ አይተናል። ጽዮን ምን ይውጥሽ ይሆን? እንግዲህ በሁለቱ መካከል የተነሳውን ጦርነት አብረን የምናየው ይሆናል። ሌላው በኖላዊና በፋኖስ መካከል ስላለው ዘርዘር አድርገን እንይ እስኪ። ቤተሰቦች ኖላዊ ከፋኖስ ጋር ፈጣሪን ደጁ ድረስ ሄዶ ማመስገን እንደፈለገ ቢነግራትም እሷ ግን እኔን እንደሸወድከው ፈጣሪን ልትሸውደው ነው ብላ ከቤት እንዲወጣላት ጩኸት በመሰለ ድምፅ አባክና አንገራግራ አስወጥተዋለች። ኖላዊ ግን ከቤት ለመውጣቱ አሳማኝ ምክንያት ቢጠይቃትም ልትነግረው አልቻለች። እንግዲህ ለሱ ባትነግረውም ልጅ መውለድ አለመቻሉን ደብቆኛል ብላ እንደሆነ ግልጽም። ነገር ግን ኖላዊ ስለ ልጅ መውለድ አለመውለድ በወሬ ደረጃ አውርተው እንደማያውቁ ተናግሯል። ብዙ ነገሮችን መሸከም የለመደው ኖላዊ ግን አሁንም አላዘነባት። እቤቱ ሄዶ ኩርትም እጥፍ ብሎ ተቀምጦ በዛ በሚያሳዝን ገጽታው ተቀምጦ ጣሪያውን እያየ አሁንም ቢሆን ከመጥፎ እይታ ውጭ በሆነ መልኩ ስለ ፋኖስ መግባት እያሰበ እያዘነ እየተከዘ ያለ ልጅ ሐና ትገባለች። በዚህ ሁኔታ ሐናም ኖላዊን ተችተዋል። ምክንያቱ ደግሞ ፋኖስ ካላት ልጅ የመውለድ ጉጉት አንጻር መናገር እንደነበረበት ስላመነች ነው። ይህን ምስጢር ያወጣ ጠላቴ ማን ይሆን እያለ ሲያንሰላስል ያቺ የሚወዳት ልጅ ራሷ ሐና መሆኗን ስትነግረው በድንጋጤ ለምን እንዲህ እንዳደረገች ይጠይቃታል። እሷም ስላሳዘነቻትና ከወደደችውም እውነተኛውን ማንነት አውቃ መውደድ እንዳለባት ስትነግረው አምኖ ይቀበላታል። እርግጥ ነው
ከድብቅ ማንነት ጀርባ ያለውን ትክክለኛውን ማንነት አውቃ ከተቀበለችውም ትቀበለው ካልተቀበለችውም የኔ አይደለችም ብሎ አምኖ መቀበል የተሻለ እንደሚሆን እሙን ነው። ውድ ቤተሰቦች እንግዲህ ቀጣይ ይህን በምን መንገድ አስታርቀው ሊመጡ እንደሚችሉ የምናይ ይሆናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ ጋር ቆዩ። መልካም ሳምንት። እዚህ ምድር ላይ እንደሌለ ስታውቅ ተመልሳ ትመጣለች። አይ አንዴ ወጎጉን ውስጥ ትችይበታለሽ። እውነቴን እኮ ነው አባዬ። በቃው ምግብ ልስራና እንበላለን።